ያው ፋሚሊ እንደተለመደው አሁንም ቪዲዮ ይዘን መጥተናል። ላይክ እና ሰብስክራይብ እያደረጋችሁ ጀምሮ ያው ዛሬ ትንሽ ጅም እንሰራለን፣ ቤተክርስቲያን እንሄዳለን። ጾም ስለሆነ ያው እንጾማለን ትንሽ ያው አሁን ጂም እየሰራን ነው። ያው አሪፍ ነው። ብዙ ሞክረን ስለማናቅ አንዳንዴ ነው የምሰራው። ትንሽ ከብዶኛል። ስትራፖ ምናምን ነበረኝ። እየሰራን ነው። የፕ 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 ባይ ዘ ዌይ ጂም ምናምን አሪፍ ነው ለሰውነት ለጤና ምናምን አሪፍ ነው። በዚህ አጋጣሚ ጂም ምናምን እንድትሰሩ እነግራችኋለሁ። ወይኔ ዳምፕሎ ግን ሲከብድ ማርያምን ከባድ ነው በጣም። ዳምፕሎ ያው ስንት ኪሎ ይሆናል መሰላችሁ? 7 ምናምን ይሆናል። ያው ለዛሬ ይበቃኛል ብዬ ያው ወደ ትልቁ ዳምፕል ሄድኩ። ትልቁ ዳምፕል ያው ይሄንማ አሪፍ ነው። ይሄ ቀላል እንከኝ ወደ ጎን ይሻላል ቅርጼ ምናምን ላይ ፈልጌ ከዛስ ቅርጽ የለ ምናምን ምንም የለኝም። በቃ ወደፊት ይሻላል ብዬ ወደፊት ፋሚሊን እያየው ላይክ ሰብስክራይብ ቪፒኤን ያበራችሁ እዩ እያልኩ ፊት ለፊት እያየው ነው። ዞሮ በቃ አሪፍ ነው። ግን ውሏችን ተከታትሎ አሪፍ እናሳልፋለን። ያው እያያችሁ ነው። አሁን ቅርጽ ምናምን እንዴት አያችሁ? ሮኒ ኩልማና ያው በጣም ነው የሚፈልጉኝ ለጋርድ ምናምን እምቢ ምናምን እያልኳቸው ነው። ለቅርጽ ምናምን ግን እሆናለሁ እኔ ለውድድር ምናምን እገባለሁ አንድ ቀንማ አይቀርብኝም ውድድር ምናምን። ለዛሬ ይበቃኛል ብዬ ወደ ቤተክርስቲያን አመራው እየሄድኩ ነው። አሁን ላይክ ሰብስክራይብ አድርጉ ፋሚሊያንስ። ያው ቤተክርስቲያን ገብተናል። አሁን አሪፍ ነው ባይ ዘ ዌይ ቤተክርስቲያን ጾም ምናምን ስለሆነም አሁን ሄደን ቤተክርስቲያን ጾማችን ነው ያለነው። ምግብ አልበላንም ገና እንበላለን። ተከታትሎ አሁን ወደ ድኳን ሱቅ ያው ሱቅ ሄደን ትንሽ ገዛዛን ምናምን ከዛ ይሄን ነው የገዛነው። ዳቦ ምናምን አልናቸው ዳቦ የለም ምናምን አሉ። ከዛ ሌላኛው ሱቅ ሄደን ዳቦ ገዛን። ቤት እየሄድን ነው ገባን ፋሚሊያንስ። ቤት ገብተን ያው ዳባችን እዩት ዳቦ ምናምን አለ እዚህ ጋር ብስኩት አለ። ያው አሁን ዳባችን እንብላና ከዛ ብስኩት እንበላለን። በኋላ ያው ከዛ ሲስተር ነበረች ያው ወጥ አድርጊልኝ ምናምን አልኳት። እንኪ ዳቦ ምናምን አልኳት። ከዛ ተቀበለችኝ። ወጤ አለ እዚህ ጋር ዳቦዬም አለ። በስመአብ ብዬ ነው የምበላው እኔ ጾም ስለነበርኩ በስመአብ ምናምን ብዬ ወደ ምግቤ ገባሁ። ቅድሚያ ለፋሚሊው ነው ብዬ ሰብስክራይብ ላድርጉ አጎረስኳቸው። ከዛ ራሴ በላው። ከዛ ወደ ብስኩቴ ሄድኩ። ብስኩት ነው አሪፍ ምናምን ብዬ ውሃ ትንሽ ጠጣው። ያው ብስኩታችን ጥርግርግ አድርገን እንበላዋለን። ያው ተከታተሉ ይላል። ላይክ እና ሰብስክራይብ እንዳይረሳ። 1000 እንግባ ፋሚሊ ይመቻችሁ። ብስኩታችን ያው ከሱቅ የገዛነው ቅድም ነው። ዳቦአችንም አለ እዚህ ወደ ውስጥ ነው የምንከተው። ያው አሁን እየከተትነው ነው እንትን እንድንበላ ማለት ነው። አሪፍ ነው ብስኩቱ ምናምን በጣም ነው የሚጣፍጠው። ቀጣይ በአሪፍ ቪዲዮ ነው የምንመጣው። ያው አሪፍ ቪዲዮ ነው የሚሆነው። አሁን ላይክ ሰብስክራይብ አድርጋችሁ ቀጣይ አሪፍ ቪዲዮ ይመጣላችኋል። ወደ ውስጥ እየከተትነው ነው። ያው አሁን ጥርግርግ አድርገን እንበላዋለን። ዳቦ ነው ያማረኝ። እየበላን ነው። ከ10 ስንት ልስጥ መሰለችሁ? ያው 9 ሰጠሁት። ከ10 9 ሰጠሁት። ብስኩትም አለ ያው ልጠግብ ነው። ግን ያው ወጡም በዳቦ ስለበላው እየጠገብኩ ነው። በቃ በሌላ ቪዲዮ እስክንገናኝ ይመቻችሁ። ሰብስክራይብ